ገባው መጣው ይበልጥ ነጣው ውሃ ሆነ ሰይን ቁጣው ማነኝ እኔ ንቁባይ አንደኛችሁ ንቁባይ ነኝ። ዛሬ ስለ ሳይፈር ኤፒክስ ቮሊዩም 3 ልናወራ ተገናኝተናል። እድል ሲያርጣለኝ ዙሮ ሆይ አልወለድም ቃል ሳይወጣ ሲፈነዳ እንዳለ ስርሳት ያቃጥላል የጠሉትን ተኩሶ እንደመሳ ሳይፈር ኤፒክስ ቮሊዩም 3 ላይ እንዴት ገባውኝ? በመጀመሪያ በረከት ደወለልኝ። የቮሊዩም 2 እየተቀዳ ይመስለኛል። ቮሊዩም 2 እየተቀዳ ቪዲዮ ማለት ነው እየተቀዳ ነበረ። በዛ ሰዓት ስለኔ እየወሩ ነበረ። ከዛ ደወለልኝ እና እንድገባ ቀጣዩ ፓርት ላይ እንድገባ እንደሚፈልግ ነገረኝ። እኔም ኦሬዲ እየተሰሩ ያለው ነገር ጥሩ ስለሆነና ለሂፕ ጌም አስፈላጊ ስለሆነ ደስ አለኝ እና ላክልኝ ያልኩት ቢቱን ላክልኝ፣ ሰማሁት። ከዛ ያው በጊዜ ሂደት ተሰራ ማለት ነው። አቀባበሉ በጣም አሪፍ ነበር፣ ሰዎች ወደውት ነበረ። ከዛ በፊት ፊቴንም በሌሎች ቪዲዮዎች አሳይቼ ስለማለቅ የሙዚቃ ቪዲዮዎች ላይ ያ ነበረ የመጀመሪያውን የታየውበት። ከጠበቅኩት በላይ አሪፍ ነበር፣ ሰዎች ወደውታል። ቨርሱም ጥሩ ነበረ። አቀባበሉ አሪፍ ነበረ። የኔ ቨርስ በርስ ያመጥ ለመናገር ብሎ አልወለድም እድል ሲያርጣለኝ ኑሮ ሆይ አልወለድም ብሎ ነው የሚጀምረው። ያው ቅድም እንዳልኳችሁ በርስ ያመጥ ለመናገር ብሎ አልወለድም ማለት ሰራዋለሁ እያልኩኝ ዛሬ ነገ እያልኩ አልሰራሁትም። ለመስራት ከብዶኝ ነበረ እየሰማሁት ምናምን። ከዛ እሱም ፕሮሰስ ነው። በርስ ያመጥ ለመናገር ብሎ አልወለድም ማለት ለመጻፍ ከበደኝ ማለት ነው። እድል ሲያርጣለኝ ዙሮ ሆይ አልወለድም ማለት ቃሎች እምቢ ያሉኝ አልጻፈኝ አሉ ማለት ነው። ቃል ሳይወጣ ሲፈነዳ እንዳለ ስርሳት ያካክላል የጠሉትን ተኩሶ እንደመሳት። ያ ማለት ውስጤ ላይ ሐሳቡ አለ፣ ምን ልጽፍ እንዳሰብኩ አውቃለሁ፣ ግን አልጻፍኩትም እና ውስጤ ላይ አለ መጻፍ አለመቻሉ በቃ እናደደኝ። እኔ ያን ስሜት ለመግለጽ ነው ስጀምረው በሰዓቱ የነበረውን የፕሮሰሲንግ ሲስተም ነው ጽፌ የጀመርኩት ማለት ነው። ከዛ እኔ ባርዛ ጎል ያለ ስለ ጥልቁ ወይ የሚያዘምብኝ የሰማ ያጥናፉ ሲረግድ እንደምናኝ ቅኔ ሲወርድ ካፉ ቀልብ ያጠገረፈ ራሱን ጅራፉ ይላል። ይሄ ጀስት የተለየ ፖኤቲክ ነገር የለውም። ጀስት ያለክን ስኪል የምትገልጽበት የሆነ መንገድ ነው። ይሄ ስኪል አለኝ ምናምን እያልኩኝ ነው። ይሄን የኔን ስኪል አይቶ ሲገረም ጅራፉ ራሱ ተገርሙ ራሱን አጮኸ ነው የሚለው እዛ ጋር ምንድነው ስኪል ስለራሴ እየተናገርኩኝ ነው። እዛ ጋር ሰምተው ሲይዛቸው በቃል ቅኔ ቁንጣን አረነት ማያውቀው አፋቸው ይህጣን ይላል። ያ ማለት የምለው ነገር በጣም በዝቶባቸው ቁንጣን ማለት ብዙ ምግብ ስትመገብ የሚመጣ ነው። በቃል ቁንጣን ሲይዛቸው አረነት ማያውቀው አፋቸው ይህጣን ማለት አፋቸውን መግዛት አይችሉም። ዝም ብለው እንደ ህፃን የመጣላቸው ነው የሚያወሩት። አዛ አሉኝ አስደግሞ ነው ያጨሰታን ታዘዙለታል እነዚህ ሰዎች አፋቸውን መግዛት ስለማይችሉ ሰይጣን ነካሉኝ። እኔን ከማድነቅ ይልቅ የሆነ ሰይጣን አስማት ተጠቅመክ ነው አሉኝ ማለት ነው። ከዛ ተዋትኮ ነው ተዋቱኑ ሀጣን እኔ ሞን ቢቻል ያስደግም ነበረ እሱ ራሱ ሰይጣን ይላል። ያ ማለት እንደዚህ አትበሉ፣ እውነት ያልሆነ መጥፎ ነገር አታውሩ። እንደኔ መሆን ቢችል ኑሮ ሰይጣን መሆን ይፈልግ ነበረ። አንደኛ እሱ ይሄ ትርጉሙ ምንድነው? ሰይጣን ሰው መሆን አይችልም። በመጀመሪያ ደረጃ ሰይጣን ሰውን መሆን አይችልም ማለት ፈልጌ ነው። ሁለተኛ ደግሞ ሰይጣን ጥበብን ሊሰጠኝ አይችልም ማለት ነው። ምክንያቱም የጥበብ መጀመሪያው እግዚአብሔርን መፍራት ነው። አፌ ይናገርም እጄ ቃል ሰድሮም ተኩሶ ታያቅም ፍላጻ ወድሮም አልወለደኝ ቄሳር ባልነግስ ከድሮም ራሴን ገነቦ በአመታት እንደሮ ማለት ብዙ ነገር እያለኝ እንደውም እንዳለኝ እየተናገርኩ አይደለም። አፌ ይናገርም እጄ ቃል ሰድሮም ማለት ተኩሶ ታያቅም ፍላጻው ድሮም ማለት ማተኮስ ይችላል ብዙ ሰዎች ላይ ግን እየተኮስኩት አይደለም። አልወለደኝ ቄሳር ባልነግስ ከድሮም ራሴን ገነቦ በአመታት እንደሮ ማለት ባልነግስ ከድሮም ማለት አሁን ከረንትሊ ኪንግ ነኝ ማለት አይደለም፣ ግን የንጉስ ዘር ባልሆንም ማለት ነው። ባልነግስ ከድሮም ራሴን ገነቦ በአመታት እንደሮ ማለት ራሴን በጣም ቤቴን ዘግቼ ሲሰራ ነበረ። በጊዜያዊ ሂደት ነው እዚህ ነገር ላይ የደረስኩት። መጀመሪያው ላይ እንዳለው አስደግመ ነው ምናምን ለሚለውም ነገር ነው አብሮኝ ነው። ይሄ በፕሮሰስ የመጣ ነገር ነው። ተሰጥቶኝ አይደለም የሚለውን አልወለደኝ ቄሳር የሚለው ይናገራል። አልወለደኝ ቄሳር ማለት የሆነ የተለየ ነገር አግኝቼ አይደለም በውልደት ራሴ ላይ ሰርቼ ነው ያገኘሁት ማለት ነው። ይሄኛው ባር ትርጉሙ በሳት ተፈተንኩኝ ወርቅ ነው እንድባል ግን እኔ የሆንኩኝ የሳቱ ነበልባል ማለት ያው ወርቅ በሳት ተፈትኖ ነው የሚያልፈው ይባላል አይደል? እኔ
በብዙ ነገር ውስጥ አለፍኩኝ እኔ ትልቅ እንደሆን። ግን እኔ እንደውም ያለፍኩትን ነገር ነው የሆንኩት ነው። ለምሳሌ የሆነ ብትታመም ደህና ሳይሆን ራሱን ህመሙን እኔ ሆንኩኝ እንደማለት ነው። ህመም ሆንኩት ለኢንዱስትሪ ኦር ችግር ሆንኩበት ለኢንዱስትሪ ማለት ነው። እሳት ማለት በእሳት ውስጥ ነው ያለፍኩት እኔ እሳት ነው የሆንኩት እንጂ ወርቅ አልሆንኩም ነው። ወርቆችን ፈትናቸዋለሁ ማለት ነው። እንደውም አይደለም እሳት አይደለም ነበልባል እሳቱ ራሱ ስሙን አስቀይሮ ንቁባይ ይባል። ከዛ ደግሞ ምን አልኩኝ? እንደውም እሳቱንም አልሆንኩም እሳቱንም ወርቁንም አልሆንኩም ነው። እሳቱ ራሱ ስሙን አስቀይሮ ንቁባይ ነው ይባል ከፈለገ በቃ እሳት ራሱ እኔን መሆን ይችላል እንጂ እኔ ያው ይሄ ሂፕ ሆፕ ላይ ራስን የምትገልጽበት መንገድ ነው። ምን ነው ከመምጣት የበላይ ነኝ ሳልል ቁጣው ፈረጠመ የላኩብኝ ገዳይ ጽሁፌ ነው እንጂ ቅንድቤ አልገጠመ። ያ ማለት እኔ ምን ነው ከመምጣት የበላይ ነኝ ሳልል ማለት ጌሙ ጋር ፖፕ ማድረግ ከመጀመሬ መልቀቅ ከመጀመሬ ገና እኔ እንደዚህ ትልቅ ነኝ እንደዚህ ነኝ ሳልል ተናደዱ የተናደዱ ሰዎች ማለት ነው። ተናደዱ። ለምንድን ነው የተናደዱት? የላኩብኝ ገዳይ ጽሁፌ ነው እንጂ ቅንድቤ ያልገጠመ ማለት ለምንድን ነው እኔ እንድጠፋ የሚፈልጉት? እኔ እንዳልሰራ የሚፈልጉት ለምንድን ነው? ጽሁፌ ግጥሜ ቤት አስመተው ጥሩ ዜማ ሰራውኝ እንጂ ቅንድቤ ያልገጠመ ማለት ያው እንደምታውቁት ቅንድቤ የገጠመ ሰው ንጉስ ይሆናል ተብሎ ስለሚታመን ድሮ አለ እንደዚህ አይነት ነገር። ቅንድቤ ያልገጠመ ማለት እንደዛ ብላችሁ ፈረታችሁ ነው ወይ እንዳልሰራ የምትፈልጉት ማለት ነው። እዛ ጋር ያለው ትርጉም የለውም። ጥበብ ጣታቸው ያበዛሉ ግን ጫጫታ መብረቅ ነን ይላሉ። አዎ እሳት የሌለው ብልጭታ ማለት አሉ። አንዳንድ ሰዎች ከሚሰሩት በላይ የሚያወሩ ሰዎች አሉ። የለውም ጥበብ ጣታቸው ያበዛሉ ግን ጫጫታ ማለት ከሚሰሩት ነገር በላይ እያወራችሁ ነው። ጀስት ስቴይ ሃምብል ማለት ነው። መብረቅ ነን ይላሉ። አዎ እሳት የሌለው ብልጭታ ማለት መብረቅ እሳትነቱ ነው አይደለ? እናየዋለን። ከዛ እሳትነቱ ነው እኛን የሚያቃጥለን። መብረቅ ናችሁ መብረቅ ነን ትላላችሁ ግን እሳት የላችሁም ነው። እሳቱ የለም እናንተ ውስጥ ጀስት ልኩ ብቻ ነው ያለው ሀሳቡ ማለት ነው። መብረቅ ነን ይላሉ። አዎ እሳት የሌለው ብልጭታ ማለት ከዛ ሲነግሯቸው ደግሞ አይሰሙም ይላሉ። የለንም አቻ ድሮም ለጥጋበኛ ሰው ይመስላል ሁሉም ቃል ዛቻ። የቤት ልጅ ሲያያቸው ደግሞ ይመስላሉ እንዳደገኛ የነሱ ጭብጨባ ሙቀት አንዴ ነው እንደ ሰርገኛ። ይሄ ማለት ያው ትክክለኛ ነገሩን ለማያውቀውና ምን አይነት ህይወት እየኖራችሁ እንደሆነ ለማያውቀው ሂፕ ሆፕ ላይ ያለው ሙዚቃ ላይ ያለው ጀስት ሀስሉን ኢንዱስትሪ ላይ ያለው ነገር ለማያውቀው ሰው ሲታዩቸው በሉክ ዋይስ ሰው በሚያወሩት ነገር ቢግ ይመስላሉ ግን እንደሚመስሉት አይደሉም። ያንን ነገር አይደሉም እነሱ ማለት ነው። እንደዛ ሆኖ ሳይፈር ኤፔክስ ቮሊዩም 3 አበቃ ማለት ነው። ኤፔክስ ኢንተርቴይንመንት እስካሁን ባለው በጣም ጥሩ እንቅስቃሴ ነው ያለው። ከሰሞት ነገር ማኳያ ወደፊት በጣም ጥሩ ነገሮች እንዳሉ ሰምቻለሁ። ኤፔክስ ኢንተርቴይንመንት ለሂፕ ሆፑ እውነቱን ለመናገር ጌም ቼንጀር ነው። በጣም ብዙ ሰዎች ስፖትላይቱን እንዲያገኙ እየሞከሩ እኛ ሌሎችም ሌሎች ቮሊዩሞች ላይ የተሳተፉ ያሉ ልጆች እየሞከሩ ያሉ ልጆች ግን ስፖትላይቱን ማግኘት ትንሽ የከበደን ነበርን እና ያው ይሄ ኢንተርቴይንመንት መምጣቱ እሱን ነገር ትንሽም ቢሆን ሰፖርት ያደርጋል፣ በደንብ ሰፖርት ያደርጋል እውነቱን ለመናገር። ሂፕ ሆፕ ጌሙ ጋር ለውጥ እያየን ነው። አዳዲስ ብዙ ልጆችን አይተናል። አይ ቲንክ በ5 ቮሊዩም ብቻ 28 አዳዲስ ራፐሮችን አይተናል። አሪፍ ነው ኤፔክስ ኢንተርቴይንመንት ለሂፕ ሆፕ ጌም እያደረገ ያለው።